ሰበር መረጃ አቶ ጌታቸው ረዳ ምስጋና ቀርቦላቸው ከጊዜያዊ አስተዳደር ፕሬዝዳንትነት ተሰናበቱ። ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳ ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር በመሆን ላበረከቱት አስተዋጽኦ አመስግነዋል። በመሆኑም አሁን በደረሰን መረጃ ሌተናል ጀነራል ታደሰ ወረደም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው ስልጣን መረከባቸው ተነግሯል። በዝርዝር ትንታኔያችን በስፋት የምንመለከተው ከአቶ ጌታቸው ረዳም ከዶክተር ደብረጽዮን ገብረ ሚካኤል ከጠቅላይ ሚኒስትር አብይ አህመድን ጨምሮ አሁን የተመረጠው ሌተናል ጀነራል ታደሰ ወረደን ጨምሮ በትግራይ ክልል የተሰሙ ያሉ መረጃዎች ምንድናቸው የሚለውን በስፋት የምንመለከት ይሆናል። የተወዳጁ ሰዎቻችን ይህን መረጃ ለመላው ዓለም እንዲዳረስ ላይክ፣ ሼር፣ ሰብስክራይብ በማድረግ ትብብራችሁን በማሳየት እንድትጀምሩ ከወዲሁ ለመግለጽ እንወዳለን። ወደ ወጃችን በቀጥታ መራል። አቶ ጌታቸው ረዳ ምስጋና ቀርቦላቸው ከጊዜያዊ አስተዳደር ፕሬዝዳንትነት ተሰናበቱ። ጠቅላይ ሚኒስትር አብይ አህመድ ዶክተር አቶ ጌታቸው ረዳ ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር በመሆን ላበረከቱት አስተዋጽኦ ምስጋና አቅርበዋል። ጠቅላይ ሚኒስትሩም በፕሪቶሪያው የሰላም ስምምነት መሰረት አቶ ጌታቸው ረዳ ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር በመሆን ላበረከቱት አስተዋጽኦ አመስግነዋል። በተለይ አቶ ጌታቸው የተገኘው ሰላም እንዲጸና ለነበራቸው ከፍተኛ ጥንቃቄና አመራር የፌዴራል መንግስት እውቅና እንዲሰጥ አስገንዝበዋል። በቀጣይ ስራዎች በጋራ ተቀራርበው እንደሚሰሩ ያረጋገጡት ጠቅላይ ሚኒስትር አብይ አህመድ ለነበራቸው ቆይታ ምስጋናቸውን አቅርበዋል። አቶ ጌታቸው ረዳም የትግራይ ጊዜያዊ አስተዳደር በመሆን ለ2 ዓመታት መርተዋል። አሁን ላይ የክልሉ ፕሬዝዳንትም አዲስ መሾማቸው ታውቋል። በመሆኑም አሁናዊ መረጃችን እንደሚያመላክተውም ከሆነ ሌተናል ጀነራል ታደሰ ወረደም ስለመሾማቸውም እየተነገረ ይገኛል። አስቀድሞም አቶ ጌታቸው ረዳ ከጊዜያዊ አስተዳደር ፕሬዝዳንትነት ስለመሰናበታቸው ዩኤምዲም ለተባለው ሚዲያ ዘለግ ያለ ቃለ መጠይቅ ሰጥተዋል። ጊዜያዊ አስተዳደሩ በብዙ ጣውረድ ተቋቁሞ ፕሬዝዳንት ሆኜ መምራት ሲጀምር በቀናት ውስጥ ባንዳ የሚል ስያሜ ተለጠፈብኝ የአቶ ጌታቸው ረዳ መልስ ነበር። በርካታ ጉዳዮችን ባነሱበት ቃለ መጠይቃቸው አሁንም ትግራይ መላቅጧ ጠፍቷል፣ የማይታወቅ ሁኔታ ላይ ትገኛለች፣ በርካታ የትግራይ ሕዝብ በከፍተኛ ጭንቀትና መከራ ውስጥ ይገኛል ብለዋል። በፕሪቶሪያው የሰላም ስምምነት መሰረት ጊዜያዊ አስተዳደሩም ሲመሰረት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ኢፌዴሪ ጠቅላይ ሚኒስትር ጦርነቱን በመምራት ከፍተኛ ሚና የነበረን 5 ከፍተኛ ስራ አስፈጻሚዎች ወደ ፕሬዝዳንትነት የኃላፊነት ቦታ እንዳንመጣ ፍላጎት ነበራቸው በማለት ወደ ኋላ ተመልሰው አስታውሰዋል። ይህን ሐሳባቸው እሳቸው ቢቀበሉትም የቀሩት 4ቱ ስራ አስፈጻሚዎች የጠቅላይ ሚኒስትሩን ሐሳብ ውድቅ ማድረጋቸው ተናግረዋል። ጊዜያዊ አስተዳደሩን ለማቋቋም ባላስፈላጊ ክርክር 4 ወራትን ፈጅተናል። በብዙ ጣውረድ መጋቢት 21 2015 ዓ.ም ተቋቁሞ ፕሬዝዳንት ሆኜ መምራት ጀምር በቀናት ውስጥ ባንዳ የሚል ስያሜ ተለጠፈብኝ ሲሉ ተደምጠዋል። አቶ ጌታቸው በዚህ ዓመት ወርሃ ግንቦት የባሰውኑ ከሃዲ ተባልኩኝ በማለትም ሐሳባቸውን ወደ ኋሊት ተጉዘው ይናገራሉ። 4ቱ የህወሓት ስራ አስፈጻሚዎች በየ3 ወሩ ለማድረግ የሚፈቀደውን የድርጅቱን ውስጠ ደንብ በመጣስ በየ3 ቀኑ ፍሬ በሌለው ስብሰባ በመጠመድ ከመንግስታዊ ስራ ውጪ እንድንሆን አበክረው ሰርተዋል። በዚህ ተማረሬ ኃላፊነቴን በራሴ ፍቃድ መልቀቅ ባለመቻሌ ተናደው እኔን ጨምሮ 16 የድርጅቱ ማዕከላዊ ኮሚቴ አባላትን ከሃዲዎች ከጂዎች ብለው በመፈረጅ አላሰራ ሲሉ ነበር ብለዋል። የተቀረው የህወሓት ስራ አስፈጻሚ በፕሪቶሪያው የተኩስ ማቆም ስምምነት
እንደ ሽንፈት የሚቆጠር በተፈናቃዮች እጣ ፈንታ የሚቆምር ጊዜያዊ አስተዳደሩ የተሰጡትን ተልእኮች እንዳይፈጽም ከላይ እስከታች በእቅድ የሰራ አደናቃፊ ነው ሲሉም አቶ ጌታቸው ረዳ ተናግረዋል። አቶ ጌታቸው አክለው ለውጥ የማይቀበሉም የተቻኮሉም ሲሉም የገለጿቸውን የህወሓት አራቱ ስራ አስፈጻሚዎች እሳቸው ወደ ጊዜያዊ አስተዳደሩ ፕሬዝዳንት በመጡበት ማግስት የሚሰራ በሌለበት 55 የድርጅቱ ሰዎች በምክትል የሥራ ኃላፊዎች ደረጃ እንዲሾሙ ፕሮፖዛል እንዳቀረቡላቸው ይህን ያህል ቁጥር ያለውም ስራ ሳይሰሩ ደሞዝ የሚከፍለው አመራር ለመመደብ ቢቸገሩም ከክርክር በኋላም 35 በግድ መመደባቸውን ገልጸዋል። ድርጅታዊ ውስጠ ደንብን በመጣስ የ65 እና የ70 ዓመት ዕድሜ ያላቸውን የማዕከላዊ ኮሚቴ አመራር እንዲሆኑ መመረጣቸውን በርካታ ቁጥር ያለው አመራር ከኃላፊነት ምድብ ውጪ ሆኖም ቁጭ ብሎ በፊት የነበረውን ደሞዝና ጥቅማጥቅም እንዲያገኝ የሚያደርግ እጅግ ዘግናኝ አሰራር ክልሉን ጠልፎ መጣሉን አቶ ጌታቸው ገልጸዋል። ጡረታ የማይፈቀድበት ክልል ቢኖር ትግራይ ነው ያሉት አቶ ጌታቸው ከጦርነቱ በፊት በ2012 ዓመተ ምህረት 800 ሚሊዮን ብር የነበረውን የመንግስት ሰራተኞች ደሞዝ ጊዜያዊ አስተዳደሩ ተቋቁመው ስራውን በ2015 ዓመተ ምህረት ሲጀምር ከ1.2 ቢሊዮን ብር በላይ ማሻቀቡ በክልሉ ያለው ቅጥ ያጣ ብልሹ አሰራርን የሚያሳይ ነው ብለዋል። በትግራይ ያለው አሁናዊ ፖለቲካዊ ቀውስና ችግር ህወሓት ብቻውን ስልጣን እንዲቆጣጠር ያለው ያልተገራ ፍላጎት የፈጠረ ነው ሲሉም አቶ ጌታቸው ተናግረዋል። ይህን ሁሉንም ነገር በብቸኝነት የመያዝ ያልተገራ የህወሓት ፍላጎት የማይሸከም በተግባር የተደገፈ ለውጥ በትግራይ መፈጠሩ ማሳያዎችን መጥቀስ ያሻናል ሲሉም አስረድተዋል። ከትናንትና ወዲህ መጋቢት 26 ቀን 2017 ዓ.ም ከዱባይ በርድ ስቶሪ ኤጀንሲ ለተባለው ሚዲያም በሰጡት ቃለ መጠይቅ በቅርቡ ወደ ኢትዮጵያ እመለሳለሁ ማለታቸውን ተከትሎም ወደ አዲስ አበባ መመለሳቸውን በአንዳንድ የማህበራዊ ትስስር ገጾች ተጠቃሚዎች ቢጽፉም ፕሬዝዳንቱም ለዩኤምዲ ሚዲያ በሰጡት ቃለ መጠይቅ ስለዚህ ጉዳይ ያሉት ነገር አልነበረም። አቶ ጌታቸው ረዳ አራቱ ስራ አስፈጻሚዎች የጠቅላይ ሚኒስትሩን ሐሳብ ውድቅ እንዳደረጉ በገለጹበት አውድ ስም ባይጠቅሱም በይፋ የሚታወቁ ስራ አስፈጻሚዎች ዶክተር ደብረጽዮን ገብረ ሚካኤል፣ ወይዘሮ ፈትለወርቅ፣ አቶ አለም ገብረዋህድ፣ አቶ ጌታቸው አሰፋ ናቸው። በመሆኑም አሁን በደረሰን መረጃ መሰረትም ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳን ምስጋና አቅርበውላቸው ከጊዜያዊ አስተዳደር ፕሬዝዳንትነት ማሰናበታቸው ታውቋል። ጠቅላይ ሚኒስትሩም በፕሪቶሪያው የሰላም ስምምነት መሰረት አቶ ጌታቸው ረዳ ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር በመሆን ላበረከቱት አስተዋጽኦም አመስግነዋል። በተለይ አቶ ጌታቸው የተገኘውን ሰላም እንዲጸና ለነበራቸው ከፍተኛ ጥንቃቄና አመራር የፌዴራል መንግስት ዕውቅና እንደሚሰጥ አስገንዝበዋል። በቀጣይ ስራዎች በጋራ ተቀራርበው እንደሚሰሩም ያረጋገጡት ጠቅላይ ሚኒስትሩ ለነበራቸው ቆይታም ምስጋናም አቅርበዋል። አቶ ጌታቸው ረዳም የትግራይ ክልል ጊዜያዊ አስተዳደር በመሆን 2 ዓመታትን መምራታቸው የታወቀ ሲሆን እነሆም አሁን በደረሰን መረጃ መሰረትም ጠቅላይ ሚኒስትር አብይ አህመድ ባለፈው 1 ወር ገደማ የኢትዮጵያም ህገ መንግስት የፕሪቶሪያን ስምምነትና የዲፕሎማቲክ ማህበረሰብን ምክር በማከል ሰፊ ውይይቶችን ሲያካሂዱ ነበር ብለዋል። የአቶ ጌታቸው ረዳም የስልጣን ዘመን በህጉ መሰረት ሲያበቃም የሚቀሩ ቁልፍ ስራዎችን የሚያከናውን አካል ጊዜያዊ መንግስቱን መቀጠል አለበት የሚል ድምዳሜም ከተያዘ በኋላ ይህ የሽግግር ማን መርቶ ከግብ ሊያደርስ ይችላል የሚሉ ውይይቶችን ስናደርግ ቆይተናል ብለዋል። በይፋዊ ገጻቸው በስፋት በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩና ቅብብሎሹን ለማካሄድ የተዘጋጀ ፕሮግራም ላይ ዶክተር አብይ አህመድም አቶ ጌታቸው ረዳም መሰናበታቸውን አሳውቀዋል። ጀነራል ታደሰ ባለፉት 2 ዓመታት የአቶ ጌታቸው ምክትል ሆነው ያገለገሉ ሰው ናቸው ያሉት ጠቅላይ ሚኒስትሩ ባለፉት 2 ዓመታት የነበሩ ድካሞችና ጥንካሬዎችን በግልጽ የሚገነዘቡ ሰው ናቸው ብላችኋል። አሁን ትግራይ ውስጥ ያለው ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ አካላት የታመነ ነው። የትግራይ ህዝብ የጠማው ሰላምና ልማት እንደሌሎች ወንድሞቹ ወጥቶ የመግባት መሻት ስናሳካ
ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማረፍ ታሪክ የሰጣቸው ድል እንደሚጠቀሙበት ተስፋም አድርጋለሁ ሲሉ ጠቅላይ ሚኒስትር አብይ አህመድ አዲሱ ተሿሚ ለሌተናል ጀነራል ታደሰ ወረደም አሳውቀዋል። በዚህም ሌተናል ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር በመሆን እንደሚመሩም ታውቋል። የተወዳቸው የሰዎቻችን የዛሬው መረጃዎቻችን እኚህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር በማድረግ ትብብራችሁ በማሳየት ከጎናችን ቆመም ተሰነባበት።